ከትግራይ በኃይል ተቀጥቅጦ ወጣ። ራሱን ሰሜን ወሎ አካባቢ ለማደራጀት ሞክሮ ያው ደጀኔ ነው የሚለው ደጀን አካባቢ ተጠናክረን ተመልሰን ትግራይ እንወራለን ይል ነበረ። በወቅቱ ይሄንን ነገር ማይፈቅድ ኢንቫይሮንመንት መፍጠር ስለነበረብን የትግራይ ሰራዊት እንደዚህ አይነት ስብስብ መፍቀድ አይችልም። የቆመ ጦርነትም ስላልነበረ እርምጃ ተወሰደ። ያው በሺዎች የሚቆጠር ሰራዊት ነው የሚያልቀው። አለን ከሚለው ታንክ መድፍ በአብዛኛው የተማረከበት ሁኔታ ተፈጠረ። የአብይ አህመድ መንግስት ዋነኛ ዓላማ ትግራይን ማንበርከክ ነው የነበረው። ወጥሮ መሳሪያ ከቻለ ወጥሮ መሳሪያ ያንበረክካል። ካልሆነ አሁን እያየነው እንዳለ ነው ህዝቡን ሁሉም አይነት አገልግሎቶች እንዳያገኝ በማድረግ በረሃብ በበሽታ የሚያልቅበት ሁኔታ መፍጠር አንድ ዓላማ አድርጎ ነው የሚንቀሳቀሰው። ሰው የዚህ አካል በዚህ ብቻ የሚበቃቸው አይደሉም። ሰዎቹ ተመልሰው ትግራይ ገብተው እንደገና አርደው ያልጨረሱትን ህዝብ በረሃብ መጨረስ ያልቻሉትን ህዝብ ተመልሰው ማረድ ይፈልጋሉ። ሰው ዝግጅት ሲያደርጉ ነበር። በእኛ እምነት የትግራይ ላይ የተጣለው ማዕቀብ፣ ትግራይ ላይ የተፈጸመው ያለው ከበባ የትግራይ ህዝብ ከሁሉም አይነት አገልግሎቶች በማራቅ በረሃብ እንዲያልቅ ለማድረግ የሚደረገው እንቅስቃሴ እስኪያከትም ድረስ እርምጃችን መውሰድ እንቀጥላለን ባልነው መሰረት እርምጃችን ስንወስድ ቆይተናል። በበሽታ የሚያልቅበት ሁኔታ መፍጠር አንድ ዓላማ አድርጎ ነው የሚንቀሳቀሰው። ሰው የዚህ አካል በዚህ ብቻ የሚበቃቸው አይደሉም። ሰዎቹ ተመልሰው ትግራይ ገብተው እንደገና አርደው ያልጨረሱትን ህዝብ በረሃብ መጨረስ ያልቻሉትን ህዝብ ተመልሰው ማረድ ይፈልጋሉ። ሰው ዝግጅት ሲያደርጉ ነበር። በእኛ እምነት የትግራይ ላይ የተጣለው ማዕቀብ፣ ትግራይ ላይ የተፈጸመው ያለው ከበባ የትግራይ ህዝብ ከሁሉም አይነት አገልግሎቶች በማራቅ በረሃብ እንዲያልቅ ለማድረግ የሚደረገው እንቅስቃሴ እስኪያከትም ድረስ እርምጃችን መውሰድ እንቀጥላለን ባልነው መሰረት እርምጃችን ስንወስድ ቆይተናል። ባለፈው ወር አካባቢ ይመስለኛል ባለፈው አንድ ወር አካባቢ ተደጋጋሚ ሙከራዎች ያደርጋል። ኢማኑኤል ታክቲክስ የሚባል ያው በርካታ ሰው ኢትዮጵያ 100 ሚሊዮን ህዝብ አለው፣ ትግራይ 6 ሚሊዮን ነው 7 ሚሊዮን ነው የት ይደርሳል በሚል ነው እንትኑ ሎጂክ በጣም ያስደነግጠው። ለሰው ልጅ ህይወት ፍጹም ደንታ ያላቸው የራዲዮ ኮሚኒኬሽናቸው ሳይቀር በደንብ ነው የምንጠልፈው የምንሰማው። የሰው ኃይል ችግር የለብንም ዝም ብለን መላክ እንችላለን፣ ዝም ብለህ ግፋ ነው የሚሉት። ሰው ለነሱ የሰው ኃይል ቁጥር ነው እንጂ ሰው አይደለም፣ ማንነት የለውም። አርሶ አደሩ ቁጥር ነው ያለው እንጂ ማንነት የለውም። የናርገው ባለፈው ለየት ያለ የውጊያ እንቅስቃሴ አድርገው ሞክረውት ነበር። ለየት ያለ የሚያደርገው ታቦት የተሸከመ ቄስ እናቶች ሴቶች ሳይቀሩ ብለው እንደሚነግረውች አይተው ጦርነቱ ሲያስከቡ በተው ሰራዊታችን ሁኔታው ደም አፋሳሽ ብቻ ሳይሆን በዚህ ጉዳይ ላይ የማይመለከተው ህዝብንም በቀጥታ ወደ ጦርነት ሰለባነት የሚከት ስለነበረ ይሄን ቆም ብለን ብናስብበት ይሻላል በሚል የተወሰነ ጊዜ መስጠት አስፈላጊ ሆነ መገምገም ነበረብን። በዚህ ደረጃ በማይጠቅመው ብቻ ሳይሆን በሚጎዳው ጦርነት ውስጥ የሚገባ የተወናበደ ኃይል የተወናበደ ህዝብ መፍጠር እንዴት ተቻለ የሚለው ነገር መመርመር ነበረብን። ይሄን ለማድረግ እኛ ትንሽ እንቅስቃሴያችን ጋብ ባደረግንበት ሰዓት አብይ ሙሉ ዝግጅት ነበር የሚያደርገው። ኢትዮጵያ ውስጥ ያለውን ጠመንጃ በሙሉ ሰብስቦ ኢትዮጵያ ውስጥ ያለውን ታንክ ሰብስቦ ሚቻል ያለውን በሙሉ ሀገር ክላሽንኮቭ አለው የሚባል ሀገር በሙሉ ሄዶ ክላሽ ሲሰበስብ፣ ብሬን ሲሰበስብ፣ ብሬን ሲሰበስብ፣ ዶሽቃ ሲሰበስብ፣ ድሮን የሚባል አውሮፕላን የተጠገነም ያልተጠገነም ሁሉንም ነገር አነሳስቶ ያዱ የቀሩትን መድፎች ይዞ ያው እንቅስቃሴዎች ሲያደርግ ነበር። እኛ እንዳልኩት ግምገማዎችን እናደርግ ነበረ። ሰራዊታችንን መልሶ ማደራጀት ስራ ውስጥ እንገባ ነበረ። በዋናነት እኛ ዓላማችን የትግራይን ህዝብ እንደገና በረሃብ ለመጨረስ የሚደረገው እንቅስቃሴ መክሸፍ መቻል አለበት። እንኳን ተመልሶ ትግራይ ውስጥ ገብቶ እንደገና የህዝቡን የማረድ ስራውን ሊሰራ እኛ ላይ አገልግሎት ማዕቀብ በመጣል በማነቅ የትግራይን ህዝብ ለመጨረስ የሚያደርገው እንቅስቃሴ ማክተም አለበት። ያን ለማክተም የሚያስችል ለማከናወን የሚያስችል ስራ እንሰራለን ብለን ነበር የምንንቀሳቀሰው። ከቅርብ ካለፈው ሳምንት አይ ቲንክ ጥቅምት መስከረም 27 አካባቢ የአውሮፕላን ድብደባዎች፣ የድሮን እንቅስቃሴ፣ መድፍ ድብደባዎች እንደዚሁ በስፋት መታየት ጀመሩ። ከአብይ አህመድ በአሁኑ ሰዓት እንደ መሪም የሚቆጥሩት ሰዎች እየቀነሱ ነው። ከውስጥም ብዙ ነገሮች እንሰማለን።
ምክንያቱም በምንም መልኩ በሰለጠነ ሰራዊት በታጠቀ ሰራዊት ታንኮች በያዘ ሰራዊት መድፎች በያዘ ሰራዊት በሚገባ ልምድ ባለው ሰራዊት ያልቻለውን ትግራይን የማንበርከክ እንቅስቃሴ በእናት ሀገር ጥሪ ስም በሆነ መዝሙር በምናምን አሰባስቦ ወጣት ሴት ሽማግሌ በሙሉ ስላሰባሰበ ሊቀይሩ እንደማይችል የሚያውቁ ጤነኛ አእምሮ ያላቸው ያው ሙሉ በሙሉ አላበዱ ማለት ነው። የጦር መኮንኖችም ጭምር ይሄ ነገር ውይይትን ማያደርሱ የሚል ነገር አላቸው። ግን አንድ ፈረንጅ ጓደኛ ነው ቢጠይቀኝ በዓለም ታሪክ ታይቶ አይታወቅም። ሰራዊታቸውን እያስጨረሱ መሪ የሚባለው ሰውዬ የሰጣቸውን ትእዛዝ እያዩ ሰራዊታቸውን እያስጨረሱ መጨረሻ ላይ ሰውየውን መጠየቅ የማይችሉ ጀነራሎች ያሉበት ሀገር ነው ኢትዮጵያ። ጉድ ነው ማለት ጀነራሎችን የሚሉ ሰዎች ያሰለጠኑትን ያስበላሉ፣ እንደገና ያሰለጥናሉ፣ ያስበላሉ፣ እንደገና አሁን ተመልሶ እዚህን ማህይም ትእዛዝ እየተቀበሉ የሚንቀሳቀሱት። እንደዛ ሆነ አንዳንድ መረጃዎች እናገኛለን ከውስጥም ከሌላ አካባቢ ምንድነው የማጥቃት እንቅስቃሴ እያደረገ እንደሆነ ብዙ የተለየ ጥረትም ቢጠይቅ አይደለም። በአደባባይ ነው የሚሉት። በቅርቡ እናስመልሳለን፣ በቅርቡ ትግራይ እንገባለን። ዲፕሎማቶች ላይ ይነግሯቸዋል። 10 ቀን ስጡኝ ይላል አብይ። በምን ስሌት እንደዛ እንደሚባል የሚገባሽ ነገር አይደለም። ግን የተደራጀ ከመስከረም 27 ጀምሮ የተደራጀ እንቅስቃሴ ማድረግ ጀመሩ። እኛ ሰራዊታችንን ከዛ በፊትም ቢሆን ጋብ ያደረግነው እንቅስቃሴውን እንዳልኩሽ ነው። የጀመሩት የጦር አግባብ አስደንጋጭ ነው። አስደንጋጭ ጥሩ ተዋጊዎች ስላሉበት ወይ የጥሩ ውጊያ ስልት ስለነደፉ ሳይሆን ጦርነት ውስጥ ይመለከታቸውን የማይባሉ ቀሳውስት ሳይቀር ታቦት ተሸክመው ዝም ብሎ የጥይት ራት የሚሆኑበት ሁኔታ መፍጠር ስለሚችል እልቂቱ ከፍተኛ ነው። አዎ እልቂቱ ከፍተኛ ነው። ይሄንን ማስቀረት የሚያስችል ነገር ማየት አለብን ብለን ነው ጋብ የሚያደርግ ነው። እንደዛም ሆኖ ይህን አጋጣሚ ራሱን ለማደራጀት ሰራዊት ለመጨመር በመቶ ሺዎች የሚቆጠር አሰልጥኗል። አንዳንዶቹ የኢትዮጵያ ቴሌቪዥን፣ አማራ ቲቪ ሳት ብሎ በቀን አንድ ቢያንስ አያለሁ ወይ እናርፍባቸው አካባቢዎች ላይ እንደዚሁ ሞክራለሁ አለ እና ሰልፍ ነው የሚያሳዩት ሰውን በዚህ ስሜት በአገር ፍቅር ስሜት ምን እንደሆነ አይታወቅም። አገር ፍቅር አሁን ሙሉ ሀገር ሉዓላዊነት ራሳቸው ያስደፈሩትን ሉዓላዊነት በአደባባይ በፈቃድ ያስደፈሩትን ሉዓላዊነት የመልከት ያነሳሱ ይሞክራሉ። እንቅስቃሴ እንደሚያደርጉ እናውቅ ነበረ። ያንን በዛ ላይ ተመስርተን ደግሞ ዝግጅት እናደርጋለን። ማጥቃት ሰኔ ሙሉ ማጥቃት ነው የጀመሩት። ግራውንድ ኦፌንሲቭ በሁሉም ግንባሮች ነው የጀመሩት። በወገል ጤና ከወገል ጤና ወደ ኮን አቅጣጫ፣ ከወገል ጤና ወደ ጋሸን አቅጣጫ፣ ከጸለምት ግንባር ወደ ጨውበር አካባቢ እንደዚሁ እንቅስቃሴ ጀመሩ። በውርጌሳ በኩል ፊት ለፊት የነበረውን ኃይላችንን ለማጥቃት የሚያስችል ማጥቃት ጀመሩ። በሐሮ በኩል በሰሜን ወሎና በአፋር አዋሳኝ አካባቢዎች እንደዚሁ ከባድ ማጥቃት ጀመሩ። ይሄ ቅድም እንዳልኩሽ ከመስከረም 27 ጀምሮ የሚያደርጉትን የአውሮፕላንና የምናምን ድብደባ ሳይጨምር ማለት ነው። ይህንን ማጥቃት መከላከል ነበረብን። ለመከላከል የሚያስችሉ ስራዎች በሚገባ ሰራን። የመጀመሪያው ቀን የመከላከል ስራ የነበረው፣ ሁለተኛው ቀንም እንደዚሁ በወሳኝ መልኩ የመከላከል ስራ የነበረው። ከዛ በኋላ የመከላከል ስራችንን በሚገባ ካጠናቀቅን በኋላ ወደ ጸረ ማጥቃት ነው የገባነው። ካውንተር ኦፌንሲቭ ነው። አንዳንድ አካባቢዎች ጸረ ማጥቃቱ ቀድሞ ጀምሯል። አንዳንድ አካባቢዎች ዘግይቷል። አንዳንድ አካባቢዎች በርከት ያለ ሰው ኃይል በማሰማራት አንዳንድ ስስ የኛ የሰው ኃይል በዝቅተኛ ደረጃ ያስቀምጥባቸው አካባቢዎችም ለተወሰነ ሰዓት ላልሞላ ጊዜ ውስጥ ሰብሮ የገባባቸው አጋጣሚዎች ነበሩ። ይህንን ለማስቀረት የሚያስችል ተደጋጋሚ እርምጃዎች ወሰድን። የተወሰደው እርምጃ በወሳኝ መልኩ በሐሮ አካባቢ በጣም የሚያስገርምሽ የሚከተሉት ምናልባት የአብይ ትእዛዝ ተቀባይ ወታደሮች የሚባሉት ለሰውም ህዝብ ለሰው ህይወት ደንታ የላቸው። ምንም የሚያጠራጥር ነገር የለውም። ግን ውትድርና የሚባለው ነገር ሙያም ከምናምናቸው የራቀው መሆኑን የምታየው ለምሳሌ ሐሮ አካባቢ በነበረው እስከ ሶዶማ ባለው አካባቢ 7-8 ኪሎ ሜትር ባልሞላ አካባቢ ውስጥ 6 ክፍለ ጦር የሚያክል አንድ ቦታ ነው የሚያስቀምጡት። ለሰልፍ እንኳን የሚበቃው አይደለም እንኳን ለውጊያ። እዛ ውስጥ ምንድነው አይነት እልቂት ሊፈጠር የሚችለው? የማጥቃት ፖዚሽን ነው የሚሉት። ለማጥቃት ስለተንቀሳቀሰ የማጥቃት የሚያጠቃ ኃይል ደግሞ በርከት ብሎ ነው የሚመጣው። እንደዛ ነው የሚታሰበው። ግን እኔ ውትድርና ብዙም አላውቅም። ግን ውትድርና የሚያውቁ ሰዎችም ውትድርና የማናውቅ ሰዎችም ጭምር ግን የውትድርና ኤሌመንት እንደሌለው ማየት ያስቻለን ስራ ነው የተሰራው። ይሄ ተመሳሳይ ነገር ነበረ። በሐራ
በሀሮ በኩል የነበረው ማጥቃት በሶስተኛው ቀን በተሟላ ደረጃ የጠላትን ሰራዊት አዛብቶ ከ40,000 በላይ ሰራዊት ነው እዛ አካባቢ የተሰለፈው። 7 ኮማንዶ ሻለቃ ሪፐብሊካን ጋርድ የሚባል አለ። ብዙ ኮማንዶ ብርጌድ አለ። እግረኛ ክፍለ ጦሮች ከምዕራብ እዝም ከሰሜን ምዕራብም የተጠራሩ እዛ ከ10 በላይ እግረኛ ክፍለ ጦሮች ተሰልፈዋል። ይህ የክልል ልዩ ኃይሎች የሚባሉ የኦሮሚያ፣ የሲዳማ፣ የሶማሌ፣ የቤኒሻንጉል በቃ የሁሉም የኦሮሚያ፣ የአማራ ሁሉም ተሰባስበው እዛ በርካታ ሺዎች ነው ከ40,000 በላይ ሰራዊት ነው እዛ አካባቢ ነበረው። ስርዓታችን ጸረ ማጥቃት ጀመረ። ጸረ ማጥቃት ጀመረ ብቻ ሳይሆን በተሳካ ሁኔታ ተጠናቀቀ። ያለ ትልቅ ግምት የሰጡት ጭፍራ ግንባር እንደምንሰማው ከውስጥ ካሉ ሰዎችም የሰማነው አብይ ራሱ ጎብኝቶት ነበር። ይሄንን ማጣት ማለት አዲስ አበባን ማጣት ነው። ይሄንን ከሰበሩ አዲስ አበባ ከመግባት የሚከለክላቸው ነገር የለም የሚል አሰስመንት ምናልባት አንዳንዶች እንደሚሉት ደህና አማካሪዎች የመከሩት ምክር ነው የሚመስለው ነው የሚሉት። ሌላ ጊዜ ሁሉም አይነት ትግራይ ባመስር ቃ እንገባለን የሚሉ አጫዋቾች አሉት። እነሱ የሰጡት አይነት ሳይሆን ይሄኛው የምር ሲሪየስ ምክር ነበረ ነው የሚሉት። በተግባርም አካባቢውን ካየሽው በጣም ሰፊ ቦታ ነው። እዛ አካባቢ የተቀጠቀው የሰው ኃይል ግምት ውስጥ አስገብተሽ ከ45,000 በላይ የሰው ኃይል እዛ አካባቢ ተቀጥቆ ያን አጣ ማለት ምን ለየት ላይ ነው የሚቆመው የሚለው ነገር ለመገመት ከባድ አይሆንም። የጭፍራን ምሽግ ሙሉ በሙሉ በመደረመስ የነበረው ሰራዊት ያመለጠ ካለ ወይ ተንጠባጥቦ ባቲ ወይ ሚል ለመግባት የሞከረ ሊኖር ይችላል። ሌላው ከአፋር በረሃ ብለው ነው አፋር ህዝብ እነዚህ ሰዎች ልክ ሌላው ህዝብ ላይ ትግራይ ህዝብ ላይ እንዳደረሱት ሁሉ እሱም ላይ ወንጀል ሲፈጽሙ ነበር። ፍየሉን የሚበሉበት ከብቱን የሚያርዱበት ሰዎች ናቸው። አሁን አፋር ህዝብም ከአፋር ታጣቂዎችም ኢሚዲየትሊ ከሰራዊታቸው ከመቀላቀል ነው የተበተነውን ኃይል መልቀም የጀመሩት። በተመሳሳይ በውጫሌ ግንባር አሁንም ትልቁ ኃይል ሰሜን እዝ ይባል የነበረው ማዕከላዊ እዝ ነው የሚባለው። ይሄኛው ምስራቅ እዝ ነው። ምስራቅ እዝ የሚባል አሁን በታሪክ የለም፣ አክትሟል። ምስራቅ እዝ አዛዦቹ የት እንደገቡ ቼክ እናደርጋለን። አሁን በላይ ስዩም የት ያለው ወዝ 3 የሚባል የተወሰኑት ክፍለ ጦር አዛዦች፣ ኮር አዛዦች የሚባሉ የቆሰሉ እንዳሉ እናውቃለን። ምናልባት መሞት ላይ ብዙ የሉበትም፣ ግን የሞቱን ካሉ ቼክ እናደርጋለን። ግን ምስራቅ እዝ በቴክኒካል ስፒኪንግ የለም። ማዕከላዊ እዝ በተደጋጋሚ ማዕከላዊ እዝ የተለያዩ ክፍለ ጦሮች በምስራቅ ሀይቅን ወደ ምስራቅ በመተው በመርሳኑ በመርሳ ግራና በመስተ ምስራቅ በሉ አካባቢዎች በጋፍራ ኩልባይኔ የሚባሉ አካባቢዎች ሰፊ ውጊያ ሲካሄድ ቆይቷል። ጥልቀት ያለው ቦታ መቆጣጠር ችሏል። በነገራችን ላይ ብዙዎቹ አካባቢዎች ደሴ፣ ኮምቦልቻ የምትያቸው ከመድፍ ቀጠናዎች ያልሆኑበት ሁኔታ መፍጠር ይችላል። ባለፉት 3 ቀናት በተደረገ እንቅስቃሴ ያጠቃውን ኃይል በመስበር ብቻ ሳይሆን ተመልሰን እሱን በመግፋት ብዙ ቦታዎችን ተቆጣጥረናል። ኮማንዲንግ ኃይል ሲባል ገዥ መሬቶችን መቆጣጠር ተችሏል። ዛሬ ሰበር ዜና ላይ የሰማሽው ትልቁ ማዕከላዊ እዝ የሚባለው የሚመካበት ትልቁ ኃይል በርካታ ሰራዊት ጠላት እንደ ስበት ማዕከል የሚወስድ እንቅስቃሴ ተደጋጋሚ ማጥቃት ሲያደርግ ቆየ። በኋላ የኛ ሰራዊት ከፍታ ትናንት የሰራዊቱ አዛዥ ሲናገር ሰምተሽ ይሆናል። ቢዘን የሚባል ከፍተኛ ቦታ አለ። እዛ ላይ በአጭር ጊዜ ውስጥ ነው ለመያዝ ይቻላል። በነገራችን ላይ ውይይት ላይ ከፍተኛ ይሄ አይቻልም ተብሎ የተደመደመ ነው የነበረው። በፍጹም አይቻልም፣ ስለዚህ ባንሞክረው ይሻላል ተብሎ የወታደራዊ ኮማንዶ ብቻ ሳይሆን ኢቭን በሴንትራል ኮማንዶ ደረጃም ጉዳዩ ሲቀር እነዚህ ነገሮች ምናልባት ላይሞከሩ ይችላሉ ብሎ የሚታሰቡ ቦታዎች ነው የነበሩት። የማይሞከር የሚመስለውን ነገር ሞክረው አሳክተውታል። አሁን ዛሬ ሙሉ ኃይሉ ኦርጌሳ አካባቢ በተደጋጋሚ ማጥቃት ሲያደርግ ነበር። እሱን ወደኋላ በመመለስ ውጫሌ ያው ታሪካዊ ቦታ ነው። ምናልባት ከታሪክ ጋር ብዙ ጊዜ መለጠፍ በጣም የሚወዱ ኃይሎች ናቸው ያሉት። ታሪኩን ፈቅደውት ነው ወይ ታሪካዊ ቦታነቱን ፈልገው ነው አላውቅም። እዛ ላይ ርብርብ ለማድረግ ሞክረው ነበረ። እንዳልኩሽ እኩለ ቀን ላይ ሙሉ በሙሉ ተሰብሮ ጠላት ውጫሌን ወደ ኋላው ወደ በስተኋላ ትቶ በሽሽት ላይ ነው የሚገኘው። የት ነው የሚቆመው የሚለው ያው ዛሬ ማታ ነገ ጠዋት የምናየው ነው የሚሆነው። በነገራችን ላይ አሁን ባለንበት ሁኔታ ደሴን፣ ኮምቦልቻን፣ ሌሎች አካባቢዎች በወታደራዊ እንቅስቃሴ ማዳን የሚችል ኃይል የለም። ያው ሽሽት ላይ ያለ ኃይል ነው። እንዳልኩት ጋሸና አካባቢ እንቅስቃሴ ተደረጉ ነበረ። የጋሸናውንም እንቅስቃሴ በወሳኝ መልኩ ለመቆረጥ ሞክሮ የነበረውን ኃይል ሙሉ በሙሉ በመደምሰስ አሁን በምነግርሽ ሰዓት
ወገል ጤና አካባቢ ሸሽቶ ለመሰባሰብ የሚሞክር ኃይል አለ። ደቡብ ዕዝ የሚባል ደቡብ ዕዝ ተደጋጋሚ ለመሰስ ነው እዝ ነው። ያው በአዲስ ምልምሎችን ሰብስቦ ሞልቻለሁ ስለሚል እሱንም የምናጠናቀቅ ይሆናል የሚል እምነት አለ። ያው የደቡብ ዕዝም ከዚህ የሚያመልጣል። ሰሜን ምዕራብ ዕዝ ከደብረ ዘይት አቅጣጫ ይንቀሳቀስ የነበረ እሱን በስፋት መምታት ተችሏል። ምዕራብ ዕዝ የሚባለው እሱ ሞክሮ ያው ለማደናገር ይሁን ከልቡ አሸንፋለሁ ብሎ አይታወቅም። እሱም ቢሆን በሚገባው ተመቶ ያው መፍረክረክ ላይ ያለ ራይት ነው። ያው እንከተለዋለሁ ያንከተለው የሚለው ወታደራዊ ውሳኔ ብቻ ነው የሚጠብቀው እንጂ እዚህ ግባ የሚባል ነገር የለም። ሶ ይሄንን እንቅስቃሴ ትግራይን የመዋጥ ድጋሚ የመዋጥ እንቅስቃሴ እኛ ራሳችን ለመከላከል ብለን የጀመርነው ቢሆንም ራሳችን ለመከላከል የጀመርነው እንቅስቃሴ እዛው ሳለ አብይ አህመድ አለኝ የሚለውን ሰራዊት ሙሉ በሙሉ ለማጠናቀቅ የሚያስችል ቁመና ሰጥቶናል። ስለዚህ ያው ይሄንን የጠላት ዝግጅት ከውስጥ የምናገኛቸው መረጃዎች አሉ። ባይዞይ ክፍት የሆነ መንግስት ሊባልም አይችልም። ለዲፕሎማቶች 10 ቀን በዚህ እንደዚህ ያደርጋለሁ ይላል። ቀነ ቀጠሮ ይሰጣል። በዚህ ቀን ይሄን አደርገዋለሁ ይላል። ለምን ጥቅም እንዳለው በአደባባይ እንደሚያጠቁ ነግረውን ነው። ለምሳሌ ማለት ከዛ ፊት አልሰማንም ማለት አይደለም። ጥቃት እንደሚፈጽሙ በአደባባይ ማውጣት በአደባባይ ተናግረዋል። በዚህ 24 ሰዓት ጠብቁ። ያው አንደኛ የሚያስደስቱት ኮንስቲትዌንሲ የሶሻል ሚዲያ ኮንስቲትዌንሲ ነው። ህዝቡን ጥቅም ማዕከል ያደረገ ኢትዮጵያን ጥቅም ማዕከል ያደረገ እንቅስቃሴ ቢያደርጉ ኖሮ የሚያደርጉትን ያደርጋሉ። ለምሳሌ ትግራይ ሰራዊት ለሶሻል ሚዲያ ኮንሳምፕሽን በሚል አይደለም ውጊያ የሚያካሄደው። የትግራይ ህዝብ ጥቅም አስከብራለሁ ብሎ የሚያስቀምጣቸው ፕላኖች አሉት፣ የሚያስቀምጣቸው ግቦች አሉት። እነዚህን ግቦች ለማሳካት የሚያስችለውን ማንኛውም ስራ ሚስጥራዊነት ወሶስ የሚባሉትን አሟልቶ ነው የሚንቀሳቀሰው። ግን እንዳልኩሽ አብይና አሽከሮቹ የመሸታ ቤቱ በዚህ ቀን ሰዓት ልናጠቃ ነው ውስጥም የሚሉት ነገር አላቸው። ውስጥ ተስፋ ያቆረጡት ደግሞ ግረ መንገዱ ደግሞ 3ኛ ዙር እኛ ድንገት ተሳት ብሎን መንግስት ከሆነ እኛም ጋር ለመስራት ፈቃደኞች ሆኑ ሰዎችም አሉ፣ አይጠፉም ማለት ነው። የኛ መንግስት መሆን ፍላጎት መኖር አለመኖር እንደተጠበቀ ሆነ ማለት ነው። እነዚህ ነገሮች ናቸው የተፈጠሩት መሬት ያለው ነገር ለማሳተፍ። መልካም አቶ ጌታቸው፣ ምናልባት ጠላት በጣም የሚመካ ከትግራይ በኃይል ተቀጥቅጦ ወጣ። ራሱን ሰሜን ወሎ አካባቢ ለማደራጀት ሞክሮ ያው ደጀኔ ነው የሚለው ደጀን አካባቢ ተጠናክረን ተመልሰን ትግራይ እንወራለን ይል ነበረ። በወቅቱ ይህንን ነገር የማይፈቅድ ኢንቫይሮንመንት መፍጠር ስለነበረብን የትግራይ ሰራዊት እንደዚህ አይነት ስብስብ መፍቀድ አይችልም። የቆመ ጦርነትም ስላልነበረ እርምጃ ተወሰደ። ያው በሺዎች የሚቆጠር ሰራዊት ነው የሚያልቀው። አለን ከሚለው ታንክ፣ መድፍ በአብዛኛው የተማረከበት ሁኔታ ተፈጠረ። የአብይ አህመድ መንግስት ዋነኛ ዓላማ ትግራይን ማንበርከክ ነው የነበረው። በጦር መሳሪያ ከቻለ በጦር መሳሪያ ያንበረክካል። ካልሆነ አሁን እያየነው እንዳለ ነው ህዝቡን ሁሉም አይነት አገልግሎቶች እንዳያገኝ በማድረግ በረሃብ በበሽታ የሚያልቅበት ሁኔታ መፍጠር አንድ ዓላማ አድርጎ ነው የሚንቀሳቀሰው። ሰው የዚህ አካል በዚህ ብቻ የሚበቃቸው አይደሉም። ሰዎቹ ተመልሰው ትግራይ ገብተው እንደገና አርደው ያልጨረሱትን ህዝብ በረሃብ መጨረስ ያልቻሉትን ህዝብ ተመልሰው ማረድ ይፈልጋሉ። ሰው ዝግጅት ሲያደርጉ ነበር። በእኛ እምነት የትግራይ ላይ የተጣለው ማዕቀብ፣ ትግራይ ላይ የተፈጸመ ያለው ከበባ የትግራይ ህዝብ ከሁሉም አይነት አገልግሎቶች በማራቅ በረሃብ እንዲያልቅ ለማድረግ የሚደረጉ እንቅስቃሴ እስኪያከትም ድረስ እርምጃችን መውሰድ እንቀጥላለን ባልነው መሰረት እርምጃችን ስንወስድ ቆይተናል። በበሽታ የሚያልቅበት ሁኔታ መፍጠር አንድ ዓላማ አድርጎ ነው የሚንቀሳቀሰው። ሰው የዚህ አካል በዚህ ብቻ የሚበቃቸው አይደሉም። ሰዎቹ ተመልሰው ትግራይ ገብተው እንደገና አርደው ያልጨረሱትን ህዝብ በረሃብ መጨረስ ያልቻሉትን ህዝብ ተመልሰው ማረድ ይፈልጋሉ። ሰው ዝግጅት ሲያደርጉ ነበር። በእኛ እምነት የትግራይ ላይ የተጣለው ማዕቀብ፣ ትግራይ ላይ የተፈጸመ ያለው ከበባ የትግራይ ህዝብ ከሁሉም አይነት አገልግሎቶች በማራቅ በረሃብ እንዲያልቅ ለማድረግ የሚደረጉ እንቅስቃሴ እስኪያከትም ድረስ እርምጃችን መውሰድ እንቀጥላለን ባልነው መሰረት እርምጃችን ስንወስድ ቆይተናል። ባለፈው ወር አካባቢ ይመስለኛል፣ ባለፈው አንድ ወር አካባቢ ተደጋጋሚ ሙከራዎች ያደርጋል። ኢማኑኤል ታክቲክስ የሚባል ያው በርካታ ሰው ኢትዮጵያ 100 ሚሊዮን ህዝብ አለው፣ ትግራይ 6 ሚሊዮን ነው 7 ሚሊዮን ነው፣ የት ይደርሳል በሚል ነው እንትኑ ሎጂኩ በጣም ያስደነግጥ ነው።
ለሰው ልጅ ህይወት ፍጹም ደንታ የላቸውም። የራዲዮ ኮሚኒኬሽናቸው ሳይቀር በደንብ ነው የምንጠልፈው የምንሰማ። የሰው ኃይል ችግር የለብንም ዝም ብለን መላክ እንችላለን፣ ዝም ብለህ ግፋ ነው የሚሉት። ሰው ለነሱ የሰው ኃይል ቁጥር ነው እንጂ ሰው አይደለም፣ ማንነት የለውም። አርሶ አደሩ ቁጥር ነው ያለው እንጂ ማንነት የለውም። የናርገው ባለፈው ለየት ያለ የውጊያ እንቅስቃሴ አድርገው ሞክረውት ነበር። ለየት ያለ የሚያደርገው ታቦት የተሸከመ ቄስ እናቶች፣ ሴቶች ሳይቀሩ ምን ብለው እንደሚነግሯቸው አይታወቅም። ጦርነቱ ሲያስከውባቸው ሰራዊታችን ሁኔታው ደም አፋሳሽ ብቻ ሳይሆን በዚህ ጉዳይ ላይ የማይመለከተው ህዝብንም በቀጥታ ወደ ጦርነት ሰለባነት የሚከት ስለነበረ ይሄን ቆም ብለን ብናስብበት ይሻላል በሚል የተወሰነ ጊዜ መስጠት አስፈላጊ ሆነ መገምገም ነበረብን። በዚህ ደረጃ በማይጠቅመው ብቻ ሳይሆን በሚጎዳው ጦርነት ውስጥ የሚገባ የተወናበደ ኃይል የተወናበደ ህዝብ መፍጠር እንዴት ተቻለ የሚለው ነገር መመርመር ነበረብን። ይሄን ለማድረግ እኛ ትንሽ እንቅስቃሴያችን ጋብ ባረግንበት ሰዓት አብይ ሙሉ ዝግጅት ነበር የሚያደርገው። ኢትዮጵያ ውስጥ ያለውን ጠመንጃ በሙሉ ሰብስቦ ኢትዮጵያ ውስጥ ያለውን ታንክ ሰብስቦ ሚቻል ያለውን በሙሉ ሀገር ክላሽንኮቭ አለው የሚባል ሀገር በሙሉ ሄዶ ክላሽ ሲሰበስብ፣ ብሬን ሲሰበስብ፣ ብሬን ሲሰበስብ፣ ዶሽቃ ሲሰበስብ፣ ድሮን የሚባል አውሮፕላን የተጠገነም ያልተጠገነም ሁሉንም ነገር አነሳስቶ ያዱ የቀሩትን መድፎች ይዞ ያው እንቅስቃሴዎች ሲያደርግ ነበር። እኛ እንዳልኩት ግምገማዎች እናደርግ ነበረ። ሰራዊታችንን መልሶ ማደራጀት ስራ ውስጥ እንገባ ነበረ። በዋናነት እኛ ዓላማችን የትግራይን ህዝብ እንደገና በረሃብ ለመጨረስ የሚደረገው እንቅስቃሴ መክሸፍ መቻል አለበት። እንኳን ተመልሶ ትግራይ ውስጥ ገብቶ እንደገና የህዝቡን የማረድ ስራውን ሊሰራ እኛ ላይ አገልግሎት ማዕቀብ በመጣል በማነቅ የትግራይን ህዝብ ለመጨረስ የሚያደርገው እንቅስቃሴ ማክተም አለበት። ያን ለማክተም የሚያስችል ለማከናወን የሚያስችል ስራ እንሰራለን ብለን ነበር የምንንቀሳቀሰው። ከቅርብ ካለፈው ሳምንት አይ ቲንክ ጥቅምት መስከረም 27 አካባቢ የአውሮፕላን ድብደባዎች፣ የድሮን እንቅስቃሴ፣ መድፍ ድብደባዎች እንደዚሁ በስፋት መታየት ጀመሩ። ከአብይ አህመድ በአሁኑ ሰዓት እንደ መሪም የሚቆጥሩት ሰዎች እየቀነሱ ነው። ከውስጥም ብዙ ነገሮች እንሰማለን። ምክንያቱም በምንም መልኩ በሰለጠነ ሰራዊት፣ በታጠቀ ሰራዊት፣ ታንኮች በያዘ ሰራዊት፣ መድፎች በያዘ ሰራዊት፣ በሚገባ ልምድ ባለው ሰራዊት ያልቻለውን ትግራይን የማንበርከክ እንቅስቃሴ በእናት ሀገር ጥሪ ስም በሆነ መዝሙር በምናምን አሰባስቦ ወጣት ሴት ሽማግሌ በሙሉ ስላሰባሰበ ሊቀይሩ እንደማይችል የሚያውቁ ጤነኛ አእምሮ ያላቸው ያው ሙሉ በሙሉ አላበዱ ማለት ነው። የጦር መኮንኖችም ጭምር ይሄ ነገር ውይይትን ማያደርሱ የሚል ነገር አላቸው። ግን አንድ ፈረንጅ ጓደኛ እንደው ይጠይቀኝ በዓለም ታሪክ ታይቶ አይታወቅም። ሰራዊታቸውን እያስጨረሱ መሪ የሚባለው ሰውዬ የሰጣቸውን ትዕዛዝ እያዩ ሰራዊታቸውን እያስጨረሱ መጨረሻ ላይ ሰውየውን መጠየቅ የማይችሉ ጀነራሎች ያሉበት ሀገር ነው ኢትዮጵያ። ጉድ ነው ማለት ጀነራሎችን የሚሉ ሰዎች ያሰለጠኑትን ያስበላሉ፣ እንደገና ያሰለጥናሉ፣ ያስበላሉ፣ እንደገና አሁን ተመልሶ እዚህን ማይም ትዕዛዝ እየተቀበሉ የሚንቀሳቀሱት። እንደዛ ሆነ አንዳንድ መረጃዎች እናገኛለን ከውስጥም ከሌላ አካባቢ ምንድነው የማጥቃት እንቅስቃሴ እያደረገ እንደሆነ ብዙ የተለየ ጥረትም ይጠይቅ አይደለም። በአደባባይ ነው የሚሉት። በቅርቡ እናስመልሳለን፣ በቅርቡ ትግራይ እንገባለን ዲፕሎማቶች ላይ ነግሯቸዋል። 10 ቀን ስጡኝ ይላል አብይ። በምን ስሌት እንደዛ እንደሚባል የሚገባሽ ነገር አይደለም። ግን የተደራጀ ከመስከረም 27 ጀምሮ የተደራጀ እንቅስቃሴ ማድረግ ጀመሩ። እኛ ሰራዊታችንን ከዛ በፊትም ቢሆን ጋብ ያደረግነው እንቅስቃሴውን እንዳልኩሽ ነው። የጀመሩት የጦር አግባብ አስደንጋጭ ነው። አስደንጋጭ ጥሩ ተዋጊዎች ስላሉበት ወይ የጥሩ ውጊያ ስልት ስለነደፉ ሳይሆን ጦርነት ውስጥ ይመለከታቸውን የማይባሉ ቀሳውስት ሳይቀር ታቦት ተሸክመው ዝም ብለው የጥይት ራት የሚሆኑበት ሁኔታ መፍጠር ስለነበረ እልቂቱ ከፍተኛ ነው። እልቂቱ ከፍተኛ ነው። ይሄንን ማስቀረት የሚያስችል ነገር ማየት አለብን ብለን ነው ጋብ የሚያደርግ ነው። እንደዛም ሆኖ ይህን አጋጣሚ ራሱን ለማደራጀት ሰራዊት ለመጨመር በመቶ ሺዎች የሚቆጠር አሰልጥኗል። አንዳንዶቹ የኢትዮጵያ ቴሌቪዥን፣ አማራ ቲቪ ሳት ብሎ በቀን አንድ ቢያንስ አያለሁ ወይ እናርፍባቸው አካባቢዎች ላይ እንደዚሁ ሞክራለሁ አለው። እናም ሰልፍ ነው የሚያሳዩት ሰውን በዚህ ስሜት በአገር ፍቅር ስሜት ምን እንደሆነ አይታወቅም። አገር ፍቅር አሁን
ሙሉ ሀገር ሉዓላዊነት ራሳቸው ያስደፈሩትን ሉዓላዊነት በአደባባይ በፈቃድ ያስደፈሩትን ሉዓላዊነት የመለከት ያነሳሱ ይሞክራሉ። እንቅስቃሴ እንደሚያደርጉ እናውቅ ነበረ። ያንን በዛ ላይ ተመስርተን ደግሞ ዝግጅት እናደርጋለን። ማጥቃት ሰኔ ሙሉ ማጥቃት ነው የጀመሩት። ግራውንድ ኦፌንሲቭ በሁሉም ግንባሮች ነው የጀመሩት። በወገል ጤና ከወገል ጤና ወደ ኮን አቅጣጫ፣ ከወገል ጤና ወደ ጋሸን አቅጣጫ፣ ከጸለምት ግንባር ወደ ጨውበር አካባቢ እንደዚሁ እንቅስቃሴ ጀመሩ። በወርጌሳ በኩል ፊት ለፊት የነበረውን ኃይላችንን ለማጥቃት የሚያስችል ማጥቃት ጀመሩ። በሀሮ በኩል በሰሜን ወሎና በአፋር አዋሳኝ አካባቢዎች እንደዚሁ ከባድ ማጥቃት ጀመሩ። ይሄ ቅድም እንዳልኩሽ ከመስከረም 27 ጀምሮ የሚያደርጉት የአውሮፕላንና የምናምን ድብደባ ሳይጨምር ማለት ነው። ይህንን ማጥቃት መከላከል ነበረብን። ለመከላከል የሚያስችሉ ስራዎች በሚገባ ሰራን። የመጀመሪያው ቀን የመከላከል ስራ የነበረው፣ ሁለተኛው ቀንም እንደዚሁ በወሳኝ መልኩ የመከላከል ስራ የነበረው። ከዛ በኋላ የመከላከል ስራችንን በሚገባ ካጠናቀሙ በኋላ ወደ ጸረ ማጥቃት ነው የገባነው። ካውንተር ኦፌንሲቭ ነው። አንዳንድ አካባቢዎች ጸረ ማጥቃቱ ቀድሞ ጀምሯል። አንዳንድ አካባቢዎች ዘግቷል። አንዳንድ አካባቢዎች በርከት ያለ የሰው ኃይል በማሰማራት አንዳንድ ስስ የኛ የሰው ኃይል በዝቅተኛ ደረጃ ያስቀመጥባቸው አካባቢዎችም ለተወሰነ ሰዓት ላልሞላ ጊዜ ውስጥ ሰብሮ የገባባቸው አጋጣሚዎች ነበሩ። ይህንን ለማስቀረት የሚያስችል ተደጋጋሚ እርምጃዎች ወሰድን። የተወሰደው እርምጃ በወሳኝ መልኩ በሀሮ አካባቢ በጣም የሚያስገርምሽ የሚከተሉት ምናልባት የአብይ ትእዛዝ ተቀባይ ወታደሮች የሚባሉት ለሰውም ህዝብ ለሰው ህይወት ደንታ የላቸው፣ ምንም የሚያጠራጥር ነገር የለውም። ግን ውትድርና የሚባለው ነገር ሙያም ከምናምናቸው የራቀው መሆኑን የምታየው ለምሳሌ ሀሮ አካባቢ በነበረው እስከ ሶዶማ በለው አካባቢ 7-8 ኪሎ ሜትር ባልሞላ አካባቢ ውስጥ 6 ክፍለ ጦር የሚያክል አንድ ቦታ ነው የሚያስቀሩት። ለሰልፍ እንኳን የሚበቃው አይደለም፣ እንኳን ለውጊያ። እዛ ውስጥ ምንድነው አይነት እልቂት ሊፈጠር ይችላል። የማጥቃት ፖዚሽን ነው የሚሉት። ለማጥቃት ስለተንቀሳቀሰ የማጥቃት የሚያጠቃ ኃይል ደግሞ በርከት ብሎ ነው የሚመጣው። እንደዛ ነው የሚታሰበው። ግን እኔ ውትድርና ብዙም አላውቅም። ግን ውትድርና የሚያውቁ ሰዎችም ውትድርና የማናውቅ ሰዎችም ጭምር ግን የውትድርና ኤሌመንት እንደሌለው ማየት ያስቻለን ስራ ነው የተሰራው። ይሄ ተመሳሳይ ነገር ነበረ። በሀሮ በኩል የነበረው ማጥቃት በሶስተኛው ቀን በተሟላ ደረጃ የጠላትን ሰራዊት አዛብቶ ከ40,000 በላይ ሰራዊት ነው እዛ አካባቢ የተሰለፈው። 7 ኮማንዶ ሻለቃ ሪፐብሊካን ጋርድ የሚባል አለ። ብዙ ኮማንዶ ብርጌድ አለ። እግረኛ ክፍለ ጦሮች ከምዕራብ እዝም ከሰሜን ምዕራብም የተጠራሩ እዛ ከ10 በላይ እግረኛ ክፍለ ጦሮች ተሰልፈዋል። ይህ የክልል ልዩ ኃይሎች የሚባሉ የኦሮሚያ፣ የሲዳማ፣ የሱማሌ፣ የቤኒሻንጉል በቃ የሁሉም የኦሮሚያ፣ የአማራ ሁሉም ተሰባስቦ እዛ በርካታ ሺዎች ነው። ከ40,000 በላይ ሰራዊት ነው እዛ አካባቢ ነበረው። ስርዓታችን ጸረ ማጥቃት ጀመረ። ጸረ ማጥቃት ጀመረ ብቻ ሳይሆን በተሳካ ሁኔታ ተናገረ ያለ ትልቅ ግምት የሰጡት ጭፍራ ግንባር እንደምንሰማው ከውስጥ ካሉ ሰዎችም የሰማ ነው። አብይ ራሱ ጎብኝቶት ነበር። ይሄንን ማጣት ማለት አዲስ አበባን ማጣት ነው። ይሄንን ከሰበሩ አዲስ አበባ ከመግባት የሚከለክላቸው ነገር የለም የሚል አሰስመንት፣ ምናልባት አንዳንዶች እንደሚሉት ደህና አማካሪዎች የመከሩት ምክር ነው የሚመስለው ነው የሚሉት። ሌላ ጊዜ ሁሉም አይነት ትግራይ ባመስር ቃ እንገባለን የሚሉ አጫዋቾች አሉት። እነሱ የሰጡት አይነት ሳይሆን ይሄኛው የምር ሲሪየስ ምክር ነበረ ነው የሚሉት። በተግባርም አካባቢውን ካየሽው በጣም ሰፊ ቦታ ነው። እዛ አካባቢ የጠቀጠቀው የሰው ኃይል ግምት ውስጥ አስገብተሽ ከ45,000 በላይ የሰው ኃይል እዛ አካባቢ ተቀጥቆ ያን አጣ ማለት ምን ለየት ላይ ነው የሚቆመው የሚለው ነገር ለመገመት ከባድ አይሆንም። የጭፍራን ምሽግ ሙሉ በሙሉ በመደረመስ የነበረው ሰራዊት ያመለጠ ካለ ወይ ተንጠባጥቦ ባቲ ወይ ሚል ለመግባት የሞከረ ሊኖር ይችላል። ሌላው ከአፋር በረሃ ብለው ነው አፋር ህዝብ እነዚህ ሰዎች ልክ ሌላው ህዝብ ላይ ትግራይ ህዝብ ላይ እንዳደረሱት ሁሉ እሱም ላይ ወንጀል ሲፈጽሙ የነበሩ ሰዎች ፍየሉን የሚበሉበት ከብቱን የሚያርዱበት ሰዎች ናቸው። አሁን አፋር ህዝብም ከአፋር ታጣቂዎችም ኢሚዲየትሊ ከሰራዊታቸው ከመቀላቀል ነው የተበተነውን ኃይል መልቀም የጀመሩት። በተመሳሳይ በውጫሌ ግንባር አሁንም ትልቁ ኃይል ሰሜን እዝ ይባል የነበረው ማዕከላዊ እዝ ነው የሚባለው። ይሄኛው ምስራቅ እዝ ነው። ምስራቅ እዝ የሚባል አሁን በታሪክ የለም፣ አክትሟል። ምስራቅ እዝ አዛዦቹ የት እንደገቡ ቼክ እናደርጋለን። አሁን በላይ ስዩ ቤት ያለው ወዝ 3 የሚባል የተወሰኑት ክፍለ ጦር አዛዦች፣ ኮር አዛዦች የሚባሉ የቆሰሉ እንዳሉ እናውቃለን። ምናልባት መሞት ላይ ብዙ የሉበትም፣ ግን የሞቱን ካሉ ቼክ እናደርጋለን። ግን
ምስራቅ እዝ በቴክኒካል ስፒኪንግ የለም። ማዕከላዊ እዝ በተደጋጋሚ ማዕከላዊ እዝ የተለያዩ ክፍለ ጦሮች በምስራቅ ሀይቅን ወደ ምስራቅ በመተው መርሳን በመርሳ ጊራና በመስተ ምስራቅ በሉ አካባቢዎች በጋፍራ ኩልባይኔ የሚባሉ አካባቢዎች ሰፊ ውጊያ ሲካሄድ ቆይቷል። ጥልቀት ያለው ቦታ መቆጣጠር ችሏል። በነገራችን ላይ ብዙዎቹ አካባቢዎች ደሴ፣ ኮምቦልቻ የምትያቸው ከመድፍ ቀጠናዎች ያልሆኑበት ሁኔታ መፍጠር ይችላል። ባለፉት 3 ቀናት በተደረገ እንቅስቃሴ ያጠቃውን ኃይል በመስበር ብቻ ሳይሆን ተመልሰን እሱን በመግፋት ብዙ ቦታዎችን ተቆጣጥረናል። ኮማንዲንግ ኃይል የሚባለው ገዥ መሬቶችን መቆጣጠር ተችሏል። ዛሬ ሰበር ዜና ላይ ሰማችሁ። ትልቁ ማዕከላዊ እዝ የሚባለው የሚመካበት ትልቁ ኃይል በርካታ ሰራዊት ጠላት እንደ ስበት ማዕከል የሚወስድ እንቅስቃሴ ተደጋጋሚ ማጥቃት ሲያደርግ ከቆየ በኋላ የኛ ሰራዊት ከፍታ ትናንት የሰራዊቱ አዛዥ ሲናገር ሰምተሽ ይሆናል። ቢዘን የሚባል ከፍተኛ ቦታ አለ። እዛ ላይ በአጭር ጊዜ ውስጥ ነው ለመያዝ ይቻላል። በነገራችን ላይ ውይይት ላይ ከፍተኛ ይሄ አይቻልም ተብሎ የተደመደመ ነው የነበረው። በፍጹም አይቻልም፣ ስለዚህ ባንሞክረው ይሻላል ተብሎ የወታደራዊ ኮማንዶ ብቻ ሳይሆን ኢቭን በሴንትራል ኮማንዶ ደረጃም ጉዳዩ ሲቀር እነዚህ ነገሮች ምናልባት ላይሞከሩ ይችላሉ ብሎ የሚታሰቡ ቦታዎች ነው የነበሩት። የማይሞከር የሚመስለውን ነገር ሞክረው አሳክተውታል። አሁን ዛሬ ሙሉ ኃይሉ ወርጌሳ አካባቢ በተደጋጋሚ ማጥቃት ሲያደርግ ነበር። እሱን ወደኋላ በመመለስ ውጫሌ ያው ታሪካዊ ቦታ ነው። ምናልባት ከታሪክ ጋር ብዙ ጊዜ መለጠፍ በጣም የሚወዱ ኃይሎች ናቸው ያሉት። ታሪኩን ፈቅደውት ነው ወይ ታሪካዊ ቦታነቱን ፈልገው ነው አላውቅም። እዛ ላይ ርብርብ ለማድረግ ሞክረው ነበረ። እንዳልኩሽ ኩለቀን ላይ ሙሉ በሙሉ ተሰብሮ ጠላት ውጫሌን ወደኋላው ወደ በስተኋላ ትቶ በሽሽት ላይ ነው የሚገኘው። የት ነው የሚቆመው የሚለው ያው ዛሬ ማታ ነገ ጠዋት የምናየው ነው የሚሆነው። በነገራችን ላይ አሁን ባለንበት ሁኔታ ደሴን፣ ኮምቦልቻን፣ ሌሎች አካባቢዎች በወታደራዊ እንቅስቃሴ ማዳን የሚችል ኃይል የለም። ያው ሽሽት ላይ ያለ ኃይል ነው። እንዳልኩት ጋሸና አካባቢ እንቅስቃሴ ይደረጉ ነበረ። የጋሸናውንም እንቅስቃሴ በወሳኝ መልኩ ለመቆረጥ ሞክሮ የነበረውን ኃይል ሙሉ በሙሉ በመደምሰስ አሁን በምነግርሽ ሰዓት ወገል ጤና አካባቢ ሸሽቶ ለመሰባሰብ የሚሞክር ኃይል አለ። ደቡብ እዝ የሚባል ደቡብ እዝ ተደጋጋሚ የደመሰስ ነው እዝ ነው። ያው አዲስ ምልምሎችን ሰብስቦ ሞልቻለሁ ስለሚል እሱንም የምናጠናቀቅ ይሆናል የሚል እምነት አለ። ያው የደቡብ እዝም ከዚህ የሚያመልጣል። ሰሜን ምዕራብ እዝ ከደብረ ዘይት አቅጣጫ ይንቀሳቀስ የነበረን እሱን በስፋት መምታት ተችሏል። ሰሜን ምዕራብ እዝ የሚባለው እሱ ሞክሮ ያው ለማደናገር ይሁን ከልቡ አሸንፋለሁ ብሎ ይሆን አይታወቅም። እሱም ቢሆን በሚገባው ተመቶ ያው መፍረክረክ ላይ ያለ ራይት ነው። ያው እንከተለዋለሁ ያንከተለው የሚለው ወታደራዊ ውሳኔ ብቻ ነው የሚጠብቀው እንጂ እዚህ ግባ የሚባል ነገር የለውም። ይህንን እንቅስቃሴ ትግራይን የመዋጥ ድጋሚ የመዋጥ እንቅስቃሴ እኛ ራሳችን ለመከላከል ብለን የጀመርነው ቢሆንም ራሳችን ለመከላከል የጀመርነው እንቅስቃሴ እዛው ሳለ አብይ አህመድ አለኝ የሚለውን ሰራዊት ሙሉ በሙሉ ለማጠናቀቅ የሚያስችል ቁመና ሰጥቶናል። ስለዚህ ያው ይህንን የጠላት ዝግጅት ከውስጥ የምናገኛቸው መረጃዎች አሉ። ባይዞይ ክፍት የሆነ መንግስት ሊባልም አይችልም። ለዲፕሎማቶች 10 ቀን በዚህ እንደዚህ ያደርጋለሁ ይላል። ቀነ ቀጠሮ ይሰጣል። በዚህ ቀን ይሄን እናደርገዋለሁ ይላል። ለምን ጥቅም እንዳለው በአደባባይ እንደሚያጠቁ ነግረውን ነው። ለምሳሌ ማለት ከዛ ፊት አልሰማንም ማለት አይደለም። ጥቃት እንደሚፈጽሙ በአደባባይ ማውጣት በአደባባይ ተናግረዋል። በዚህ 24 ሰዓት ጠብቁ። ያው አንደኛ የሚያስደስቱት ኮንስቲትዌንሲ የሶሻል ሚዲያ ኮንስቲትዌንሲ ነው። ህዝቡን ጥቅም ማዕከል ያደረገ ኢትዮጵያን ጥቅም ማዕከል ያደረገ እንቅስቃሴ ቢያደርጉ ኖሮ የሚያደርጉትን ያደርጋሉ። ለምሳሌ ትግራይ ሰራዊት ለሶሻል ሚዲያ ኮንሳምፕሽን በሚል አይደለም ውጊያ የሚያካሄደው። የትግራይ ህዝብ ጥቅም አስከብራለሁ ብሎ የሚያስቀምጣቸው ፕላኖች አሉት፣ የሚያስቀምጣቸው ግቦች አሉት። እነዚህን ግቦች ለማሳካት የሚያስችለውን ማንኛውም ስራ ሚስጥራዊነት ወሶስ የሚባሉትን አሟልቶ ነው የሚንቀሳቀሰው። ግን እንዳልኩሽ አብይን አሽከሮቹ የመሽታ ቤቱ በዚህ ቀን ሰዓት ልናጠቃ ነው ውስጥም የሚሉት ነገር አላቸው። ውስጥ ተስፋ ያቆረጡት ደግሞ ግረ መንገዱ ደግሞ 3ኛ ዙር እኛ ድንገት ተሳት ብሎን መንግስት ከሆነ እኛም ጋር ለመስራት ፈቃደኞች ሆኑ ሰዎችም አሉ። አይጠፉም ማለት ነው። የኛ መንግስት መሆን ፍላጎት መኖር አለመኖር እንደተጠበቀ ሆነ ማለት ነው። እነዚህ ነገሮች ናቸው የተፈጠሩት መሬት ያለው ነገር። መልካም አቶ ጌታቸው፣ ምናልባት ጠላት በጣም የሚመካ